ሰላም እንዴት ናችሁ? ያው እንግዲህ ፈተናችሁ እየደረሰ ስለሆነ አይሆፕ በደንብ እየተዘጋጃችሁ እንደሆነ ተስፋ እናደርጋለን። ዛሬን ደግሞ በወሳኝ ቪዲዮ ተመልሰናል። ከዚህ በፊት እንደነበረው የሪሚዲያል ኤግዛም ፈተና ኦንላይን ነው የሚሰጠው። ሰው እንግዲህ በዛሬው ቪዲዮ የምትፈተኑበትን የኤግዛሙን ፕላትፎርም እያንዳንዱን ነገር ከሎጊን ጀምሮ እንዴት ሎጊን እንደምታደርጉ፣ እንዴት ፓስዋርዳቸውን ቼንጅ እንደምታደርጉ፣ እንዴት አንሰር መቀየር እንደምትችሉ፣ እንዴት የከበዳችሁን ጥያቄ ምልክት አድርጋችሁ እንደምታልፉ፣ መጨረሻ ላይ ስትጨርሱ ደግሞ እንዴት ሰሚት እንደምታደርጉ፣ ከማስገባታችሁ በፊት ኢንዲቴል ሰመሪ ኦፍ አቴምፕቱን እንዴት ሪቪው እንደምታደርጉ፣ የሰራችኋቸውን ጥያቄ የሰራችሁትን ያልሰራችሁትን ጥያቄ እንዴት አይደንቲፋይ እንደምታደርጉና መጨረሻ ላይ ደግሞ እንዴት አድርጋችሁ ሎጎውት አድርጋችሁን እስከምትወጡ ያለውን እያንዳንዱን ነገር ኢንዲቴል አሳያችኋለሁ። ይህን ነገር ማወቅ ያው እንግዲህ ለውጤታማነታችሁ ትልቅ አስተዋጽኦ ስላለው እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመሪያ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ ሼር እያደረጋችሁ እንግዲህ የሪሚዲያል ኤግዛም እንደምታውቁት ኦንላይን ነው። የኤግዛሙን ፕላትፎርም ሁሉም ኤግዚት ኤግዛምም የ12ኛ ክፍልም የሪሚዲያልም ኤግዛም ፕላትፎርሙ አንድ አይነት ነው። የሚቀየረው ጽሁፉ ብቻ ነው። የሪሚዲያል የ12ኛ ክፍልና ኤግዚት ኤግዛም የሚለው ውስጥ ላይ ያለው ሲስተም ነው እንጂ ፕላትፎርሙ አንድ አይነት ነው። ኦንላይን ስትፈተኑ የመጀመሪያው ስቴፕ ኤግዛም ፕላትፎርሙ አክሰስ ማድረግ ነው። ብዙ ጊዜ ኮምፒውተራችሁ ኦን ተደርጎ ለሎጊን የምትፈተኑበት ዌብሳይት ተከፍቶ በፈተና አስተባባሪዎች እና በላብ አሲስታንቶች አማካኝነት ልክ እንደዚህ ሆኖ ተዘጋጅቶ ነው የሚጠብቃችሁ። ምንም ኤግዛም ፕላትፎርሙን አክሰስ ማድረግ አያስቸግራችሁ ማለት ልክ እንደዚህ ሆኖ ተዘጋጅቶ ነው የሚጠብቃችሁ። ስትሄዱ የመጀመሪያው ስቴፕ የሚገጥማችሁ ሎጊን ማድረግ ነው ማለት ሎጊን ለማድረግ በግቢ የሚሰጣችሁ ዩዘር ኔም ኤንድ ፓስዋርድ አለ። እሱን ዩዘር ኔሙ ላይ ዩዘር ኔም ታስገባላችሁ፣ ፓስዋርድ ላይ ፓስዋርዳችሁን ታስገባላችሁ። ዘን ሎጊን ከሚለው ላይ ክሊክ ታደርጋላችሁ ማለት ክሊክ ስታደርጉ ልክ እንደዚህ ይመጣላችኋል። በግቢ የተሰጣችሁን ፓስዋርድ እንድትቀይሩ የሚያዝ ፕላትፎርም ይመጣላችኋል። ከላይ እንደምታዩት የተፈታኙ ዲቴል ኢንፎርሜሽን አለ። ስሙ ማን እንዳለ የተማሩ ዲቴል ኢንፎርሜሽን እዚህ እንደምታዩት አለ። ቼንጅ ፓስዋርድ ላይ ከረንት ፓስዋርድ የሚል አለ። ከረንት ፓስዋርዱ ላይ አሁን ያስገባችሁትን በግቢ የተሰጣችሁ ፓስዋርድ ታስገባላችሁ። ኒው ፓስዋርዳችሁን ደግሞ 8 ካራክተር መሆን አለበት፣ ካፒታል። እያንዳንዱ ያው ፓስዋርድ እንዴት ክሬት እንደሚደረግ አለ። ኒው ፓስዋርድ ታስገባላችሁ። ዘንድ አዲሱን ፓስዋርድ ደግማችሁ ታስገቡና ሴቭ ቼንጅ ከሚለው ላይ ክሊክ ታደርጋላችሁ ማለት ይሄ አዲሱ ፓስዋርድ ከዚህ በኋላ ወደዚህ ፕላትፎርም ስትመጡ የምትጠቀሙበት ፓስዋርድ ስለሆነ እንዳትረሱት ማለት ዘንድ ከዛ በኋላ ኮንቲኒው ትሉታላችሁ። ኮንቲኒው ስትሉት ቹዝ ዩር ኤግዛም ይላል። ኤግዛም ኦቨርቪው ይመጣላችኋል። እንግዲህ ዩ ሜይ ቢ ሶሻል ሳይንስ ኦር ናቹራል ሳይንስ ትሆናላችሁ። ግን እዚህ ጋር በናቹራል ሳይንስ ነው። ሶሻል ከሆናችሁ የገባው ዩዘር ኔም ሶሻል ሳይንስ ከሆነ ሶሻል ሳይንስ ይላል። እዚህ ጋር ናቹራል ሳይንስ ነው። በዚህ ጊዜ ናቹራል ሳይንስ ክሊክ ታደርጋላችሁ። ናቹራል ሳይንስ ላይ ክሊክ ስታደርጉ ፈተናው በዛ ሰዓት የምትፈተኑት ሰብጀክት ይመጣላችኋል። ፎር ኤግዛምፕል እዚህ ጋር ኬሚስትሪ ነው። ኬሚስትሪ ላይ ክሊክ ታደርጋላችሁ። ከዛ በኋላ ክሊክ ስታደርጉ እንደዚህ ይመጣላችኋል። አቴምፕት ኤግዛም ትሉታላችሁ። አቴምፕት ኤግዛም ስትሉት ፓስወርድ እንድታስገቡ ይጠይቃችኋል። ፓስወርዱ በፈተና አስተባባሪዎች የሚነገራችሁ የፈተናው ፓስዋርድ ነው። ፓስወርዱን ካስገባችሁ በኋላ ስታርት አቴምፕት የሚለው ላይ ክሊክ ስታደርጉ ኤግዛም ኦቨርቪው ይመጣላችኋል ማለት ኤግዛም ኦቨርቪው ሴክሽን እዚህ ላይ እንደምታዩት ላይ የተማሪው ዲቴል ኢንፎርሜሽን አለ፣ ሰብጀክቱ አለ። ኤግዛም ኦቨርቪው ላይ ስንት ጥያቄ ኬሚስትሪ ፎር ኤግዛምፕል ኢን ዚስ ኤግዛምፕል ኬሚስትሪ ስንት ጥያቄ እንዳለው የተፈቀደለት ሰዓት እና አንድ ጥያቄ ፐር ፔጅ ነው የምታገኙት። እንደዚህ ይመጣላችኋል። ኤግዛም ኦቨርቪው አጠቃላይ ያን የምትፈተኑት ኤግዛም ስንት ጥያቄ እንዳለው ስንት ሰዓት እንደተፈቀደለትና ማወቅ ትችላላችሁ። ከዛ በኋላ የምትመርጡትን መልስ መርጣችሁ ኔክስት ኩዌስችን ትሉታላችሁ ማለት ኔክስት ኩዌስችን ስትሉት ሁለተኛው ጥያቄ ይመጣላችኋል። አሁንም ኔክስት ኩዌስችን ብላችሁ ወደ ሌላ ጥያቄ ትሄዳላችሁ ማለት እስከ መጨረሻው ድረስ። የሆነ ጥያቄ ሰርታችሁ መልስ መቀየር ስትፈልጉ የሆነ ጥያቄ ስትሰሩ ባዶ ነበር፣ ልክ እንደዚህ ይሆናል። ስትመርጡ ግን ከታች አንሰር ከመረጣችሁ በኋላ ከታች ክሊር ማይ ቾይስ የሚላለው መቀየር ስትፈልጉ ፈርስት ክሊር ማይ ቾይስ ላይ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ሌላ መልስ ያላችሁትን ትመርጣላችሁ ማለት ነው። ሌላው ደግሞ እንግዲህ ምናልባት የከበዳችሁ ጥያቄ ካለ ፍላግ ኩዌስችን አድርጋችሁ ምልክት አድርጋችሁ ማለፍ ትችላላችሁ። እንግዲህ ከጥያቄው እዚህ ጋር እንደምታዩት ፍላግ ኩዌስችን አለ። መልሱን መልስ ነው። ለጊዜው የከበዳችሁን ጥያቄ መልስ
ነው ያላችሁትን ቹዝ ታረጉና ፍላግ አድርጋችሁ ምልክት አድርጋችሁ ማለፍ ትችላላችሁ። ሶ ፍላግ ስታደርጉት ጥያቄው ላይ በቀይ ማርክ እዚህ ጋር ኤግዛም ኦቨርቪው ስትመጡ በቀይ ማርክ ያስቀምጥበታል። ሶ ኔክስት ኩዌስችን ላይ ሄዳችሁ መስራት ትችላላችሁ። ሰዓት ካላችሁ መጨረሻ ላይ መታችሁ ፍላግ ያደረጋችሁትን ጥያቄ በደንብ ሰዓት ካላጠራችሁ እዛ ላይ መታችሁ ተመልሳችሁ መስራት ትችላላችሁ። ሌላው እንግዲህ ኔክስት ያላችሁ ሁሉንም ጥያቄ ሰርታችሁ ከጨርሳችሁ በኋላ ፎር ኤግዛምፕል ኬሚስትሪ 100 ጥያቄ ነው። 100ን ጥያቄ ሰርታችሁ ከጨርሳችሁ በኋላ መጨረሻ ላይ ኔክስት በሚለው ፋንታ ፊኒሽ አቴምፕት የሚላለ ፊኒሽ ስታደረጉት ኤግዛም ስታተስ ጣላችኋል። ኤግዛም ስታተሱን ስታዩት የሰራችሁትን ጥያቄ ያልሰራችሁትን ጥያቄ ያሳያችኋል። ያልሰራችሁት ጥያቄ ካለ እዚህ ስታተሱ ላይ ታዩታላችሁ። ስታተሱን በማየት ያልሰራችሁት ካለ ተመልሳችሁ ትሰራላችሁ። የሰራችሁትን ፍላግ ያደረጋችሁት እያንዳንዱን እዚህ ጋር ስታተሱን ያሳያችኋል። ሰመሪ ኦፍ አቴምፕት ያልሰራችሁት ካለ ተመልሳችሁ ሰሚት ኦል ኤንድ ፊኒሽ ከማለታችሁ በፊት ተመልሳችሁ ትሰራላችሁ ማለት ነው። ተመልሳችሁ ከሰራችሁ በኋላ እንደገና ተመልሳችሁ ሰሚት ታረጉታላችሁ ማለት ነው። ሰሚት ኦል ኤንድ ፊኒሽ ስትሉት ኮንፊርሜሽን ይመጣላችኋል። ኮንፊርም ስታረጉት ሰመሪ ኦፍ ኤግዛም ይመጣላችኋል። እንግዲህ ኮንፊርሜሽኑን ኮንፊርም ካረጋችሁ በኋላ ወደ መጀመሪያው ፔጅ ወደ ኤግዛም ኦቨርቪው ይመልሳችሁና ኤግዛም ስታተሱን ስታዩት እዚህ ጋር ፊኒሽድ ይላል ማለት ነው። ጨርሳችኋል ማለት ነው። ወደ ፕሮፋይላችሁ ሄዳችሁ ሎግ አውት አድርጋችሁ መውጣት ትችላላችሁ ማለት ነው። ሎግ አውት ብላችሁ ትወጣላችሁ። በዚህ መልኩ ፕላትፎርሙን አዳፕት በማድረግ መለማመድ ትችላላችሁ። እንዴት አንሰር መቀየር እንደምትችሉ ሰመሪ ኦፍ ኤግዛሙን እንዴት ሪቪው ማድረግ እንደምትችሉ እንዴት ፍላግ ማድረግ እንደምትችሉ እና እንዴት አንሰር መቀየር እንደምትችሉ እያንዳንዱ ነገር ፕራክቲስ አድርጋችሁ በተለይ ፍላግ ኩዌስችን እና ክሊር ማይ አንሰር ላይ በደንብ መጠቀም አለበት። ጥያቄ ሲከብዳችሁ ሙሉ ሰዓታችሁን ዛጋ ማጥፋት ሳይጠበቅባችሁ ፍላግ አድርጋችሁ መቀየር ስትፈልጉ ደግሞ ክሊር ማይ ቾይስ ብላችሁ መጠቀም ትችላላችሁ ማለት ነው። በዚህ መልኩ ፕላትፎርሙ ምንም ከባድ ነገር የለውም። ኤግዛም ፕላትፎርሙ ሁሉም ኤግዚት ኤግዛምም የ12ኛ ክፍልም የሪሚዲያልም ኤግዛም ፕላትፎርሙ አንድ አይነት ነው። የሚቀየረው ጽሁፉ ብቻ ነው። የሪሚዲያል የ12ኛ ክፍልና ኤግዚት ኤግዛም የሚለው ውስጥ ላይ ያለው ሲስተም ነው እንጂ ፕላትፎርሙ አንድ አይነት ነው። በዚህ መልኩ ሳትጨናሩ በዚህ መልኩ ፕላትፎርሙን ቶሎ መግባባት ትችላላችሁ ማለት ነው። ለመጀመሪያ ጊዜ ምናልባት ሊከብዳችሁ ስለሚችል ከዚህ የተወሰነ ነገር እንዳገኛችሁ ተስፋ አደርጋለሁ። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፔስ